እኛ ላጣጣም ነው። አንተ አላህ ለዚህ ማድረግ አይብቃ ብሎሃል። አሚን በላንተ እንደምስል የልጅ ነገር ትገርም እኮ ነው። አሚን ሲመን እየራጨን እንትን ትለናለህ እኮ እኔ ጆሮዬን አላምነው ብዬ ነው ያስደገምኩ። በደንብ እና ስንት ሺህ አጅር አምልጦኛል በለኛ። አንተ ቶፊቅ እያለቀስኩ ነው፣ እኔ እየሳኩ ይመስለዋል እኮ ይሄ ሚሊየን ያመለጥ። ቴንክ ዩ ቆሞ መቅረት እንትን ነው። ኡማው እንትን ማለት መቻል አለበት፣ መብዛት አለበት። እኔ ኃላፊነቴን ተወጥቻለሁ። ኦልሞስት ገና የሚቀሩኝ ብዙ ነገሮችም አሉ ወደፊት ኢንሻአላህ። እናንተ ደግሞ ኃላፊነታችሁን ተወጡ ነው። ውለዱ፣ ክበዱ፣ አብዙት። ኡማው ምናልባት ከእናንተ ልጆች መካከል ከሶስቱ ከአራቱ አንደኛው ኢማም አልመስጂድ ሊሆን ይችላል። ኡማውን ባንዲራ የሚያውለበልብ ሊሆን ይችላል። የሀገር መሪ ሊሆን ይችላል። ዲን አልኢስላም ልክ እንደ ሰላሐዲን አልአዩቢ ፈትሕ የሚያደርግ ሊሆን ይችላል። አይታወቅም። ዝም ብለህ አንተ እዚህ ቶፓዝ መላጫ አትጨርስ። ሀቢቢ ፂምህን እየላጨ ወጣት ለመምሰል አፎን። ይህ ካሊድን ነው የሚመለከተው በእርግጠኝነት። ወይ ጉድ! አቡኪ እንዳርኝ እያለች ነው። ሰጥቼሻለሁ አቅሉ እስከሚመለስ ትንሽ ጠብቂና ወይ ቶሎ አግቢውና መድኃኒቱንም ቢሆን እየዋጠ ቶሎ ትመልሸዋለሽ። ቶፋ እንዴት ነህ? ወላሂ እኔ አጅር እያመለጠኝ ነው። የሚያው ግን ያው እኔ እያካካስኩት ነው አጅሩን በሌላ ነገር። አቡከር ግን ያሳዝናል። አቡዬ ወላሂ በጣም ያሳዝናል። ስንት የማግባት ነው ሀሳብህ? ሚዩት ላይ ለመመለስ ነው። ቆርቆሮ ችግር የለውም ነበር መልሰው። ለዊሻ እንዴት ነሽ? ለዊሻ ሰላም ነው? ማሻአላህ ለዊሻ በጣም መልካም ሰው። እኔው በልጅነት ስታገቡ ነው ደስ የሚለው። ሎንግ ታይም ለዊሻ በጣም ጠፍተሻል። በሰላም ነው? እና ለዊን አመሰግናለሁ። እና እንዲሁ ዝም ብላችሁ ላጤ ሆናችሁ ቁልጭ ስትሉ በጣም ታሳዝኑኛላችሁ። አግቡ። ቶፊቅ አንተ እንደማለት ደርሰው ላይ ቶፊቅ አንተስ ያንተ አይመስል ፍጥጥ እያልክ እያስበላኸኝ ነው። ምስኪን መስለህ እስኪ ፈርግበል። አሪፍ ነው። ለማንኛውም አሳዘናችሁኝ ወላሂ። ያሳዝናል። ይመረከለ በጣም አይቱ ራሱ እኔ አንጀት የተገላበጠ ወዴ ባባ እንዲሁ ሳያቸው ራሱ አንጀት የተላወሰ ወላሂ። አላህ ኡስታዝ። እስኪ ላጤዎች እዚህ ቤት ያላችሁ ላጤዎች አንዳንድ ቁጥር ጻፉ። በቃ ፈልግልኝ ሷል የሆነውን። እሺ አንቺ ግን ሷልሐ ነሽ ወይ ነው? ሷልሐ ለሷልህ ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምንድነው የሚለው? ቶፋ الطيبون للطيبات አይደለም የሚለው? الطيبات للطيبين والطيبون للطيبات። አላህ ያርገን። አንድ ቁጥር ጻፉ እስኪ ላጤዎች፣ አንድ ቁጥር ጻፉ እስኪ። ወአለይኩም ሰላም ጋሽ አማን ናችሁ? እንዴት ናችሁ? አልሐምዱሊላህ። ላጤዎች አንድ ቁጥር ጻፉልኝ። ግዴላችሁም ድገሙት። ያው መቼም የልጅ ኃላፊነት የለባችሁ፣ የትዳር ኃላፊነት የለባችሁ። አሁንም ደግማችሁ ጻፉት። ኦኬ ይሄ ሁላ ላጤ ያለ እድሜያችሁ ስንት ነው? አሁን አንድ ቁጥር የጻፋችሁ
እድሜያችሁ ስንት ነው? እና ሊላ እንዳለ ኸልቁ ሁሉ ላጤር እንዲሆን 27 ሃኒ ሴት ልጅ 27 ኦኬ 35 22 13 ታዲያ ውጭ እንጂ 13 ፈገግ እያልክ ተውፊቅ 18 39 38 50 እናንተ ከዚህ ከ40 በላይ ያላችሁ እህቶቼ ወንድሞች አፉ በሉኝ፣ አታግቡ። ላጤ ሆናችሁ ኖራችሁ ከሆነ ከነ ክብራችሁ ብትሞቱ ነው የሚሻለው። ምንም ትርጉም የለውም። ከ40 በላይ 24 ኦኬ 26 27 እቡ አሚራ እዚህ ጋር ይቅርታ፣ ከ40 በላይ እድሜን ለማራዘም አይጠቅምም። እቡ አሚራ ምን ቀራቸው ብዬ ነው። ምን ቀራቸው እንግዲህ ማባቂ ኢላ ቀሊል ይላል። የቀረው ትንሽ ነው። ይሄ ለአንተ ነው። አይዞህ አቡኪ ወንድሜ። አይ አነ ሪጃል والله እና ደግሞ የኸዲጃን እንትን ሲራ እያስታወስን والله አለም ታዲያ የኸዲጃ ሲራ አንተ ጋር ምን ያገናኘዋል? የነብዩ ሰለላሁ ዐለይሂ ወሰለምን እንትን ከኸዲጃ ጋር የተቆራኙት ከሆኑ እሳቸው በ28 ዓመታቸው ነው ኸዲጃን ያገቧት። አንተ ግን እንደ ኸዲጃ በ38 ወይ በ40 ዓመት ካላገባው አትበል። ያንተ አይገናኝም። የወንድ ነው። እንደዛ ትበላቸው ልፈልግ እኮ ነው ታዲያ። ኦኬ እሳቸው ነብያችን ሰለላሁ ዐለይሂ ወሰለም ናቸው። በአሁኑ ያለው ኡመት ግን አላህ የሚያውቀው የእሳቸውን ፈለግ ብንከተል ጥሩ ነው። አሁን ያለው ኡመት ግን ምንድን ነው? እስኪ እንዴት እንየው ኡመቱን ያለው ወጣት ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባ ይለናል አላህ ሱብሓነሁ ወተዓላ። ሁለትም ሶስትም አራትም አግቡ ይለናል። ነገር ግን 2 3 4 ሲገባ ምንድን ነው መስፈርቱ? አሁን ያለው ሀብታሙ በተለይ ወደ ቤተል አካባቢ ያለው ምን አይነቷን ነው ሁለተኛ እያደረገ ያለው? እስኪ ሐቅ በመውራት እውነት አርመላቸው ነው ባሏ የሞተባትን ሴት ነው ልጆች እናቱና ልጅ ማሳደግ ያቃታትን ነው እያገባ ያለው። ነቢያችን ሰለላሁ ዐለይሂ ወሰለም ሲያገቡ የነበሩት ባሎቻቸው በጦርነት የሞተባቸውን የተለያየ ችግር የነበረባቸውን እናቶች በእድሜ ከፍ ያሉትን ለመሰተር ነው። በአሁኑ ሰዓት እውነት ለመሰተር ነው እያገባ ያለው ኡማው። በእጃችን ስለሆነ እውነቱን እናውቃለን ብለን ነው። ቢክራ ካልሆነች አላገባም። መቼም ቢክራ እንኳ ይኖር አይኖር አላህ አለም። ቢክራ ካልሆነች አላገባም የሚለው ብዙ ነው። የ18 የ19 ዓመት ወጣት ኮረዳ በጣም መልኳ ደግሞ ቆንጆ ካልሆነች ሁለተኛ አላገባ የሚለው ብዙ እና ምን አይነት ሰዎችን ነው እኛ እንትን እያልን ያለ ነው አሁን። እና ኡማ ራሱ በአሁኑ ሰዓት ራሱ መፈተሽ መቻል አለበት።